ሰላም እንዴት ናችሁ? ዛሬ ስለ ሴት ነው የምናወራው። ሴት ምን እንደሆነ ከዴፊኒሽን ጀምረን ከሴት ጋር የተገናኙ ብዙ ተርሚኖሎጂዎችን ለመዳሰስ እንሞክራለን እና ከዴፊኒሽኑ ጀምረን ወደ ትምህርታችን እናልፋለን እና ሴት ምንድን ነው? ዋት ኢዝ ሴት ኢን ዘ ፈርስት ፕሌስ ብለን ስንጀምር ሴት ኢዝ ኮሌክሽን ኦፍ ዌል ዲፋይንድ ኦብጀክትስ ምን ማለታችን ነው? ኮሌክሽን ኦፍ ዌል ዲፋይንድ ኦብጀክትስ ስንል ምን ማለታችን ነው? ሁሉም ሰው መስማማት የሚችልባቸው የነገሮች ስብስብ ነው ሴት የምንለው። ሁሉንም የነገሮች ስብስብ በአእምሯችን ያለውን ነገሮች ስብስብ ሴት ልንል አንችልም እና ኤግዛምፕል ይህን ነገር ብንገልጽ ሴት ኦፍ አኒማልስ ብንል ይሄ ዌል ዲፋይንድ ኦብጀክቶች ናቸው እነዚህ አኒማልስ የሚባሉት። ምክንያቱም ሁሉም ሰው አኒማል አንበሳ፣ ነብር፣ ላም፣ በግ እነዚህ አይነት ኢንቲቲዎች እንዳሉ ይስማማሉ እና ማንም ሰው ስለ እነዚህ ኦብጀክቶች ወይም ነገሮች ኤግዚስተንስ ጥያቄ አያነሳባቸውም ማለት ነው። አለመስማማት አይኖርም ማለት ነው። ክርክር አይፈጠርም ማለት ነው። ስለዚህ ሴት ኦፍ አኒማልስ ካል ይሄ ኮሌክሽን ኦፍ አኒማልስ ምንል ከሆነ ኮሌክሽን ኦፍ አኒማል ምንድነው? ሴት ነው። ቢካዝ አኒማልስ አር ዌል ዲፋይንድ ኦብጀክትስ ዊ ዶንት ራይዝ ኩዌስችንስ አባውት ዜር ኤግዚስተንስ ማለት ነው እና ሌላውን ኤግዛምፕል ብንወስድ ሴት ኦፍ ኮሌክሽን ኦፍ ናቹራል ነምበርስ ይህም ሴት ነው። ምክንያቱም ናቹራል ነምበርስ የሚባሉት ከአንድ ጀምረው ነገሮችን ለመቁጠር የምንጠቀማቸው ቁጥሮች ናቸው ማለት ነው እና ስለነዚህ ኦብጀክቶች ኤግዚስተንስ ሰው ጥያቄ አያነሳም ማለት ነው። ስለዚህ የነዚህን ነገሮች ስብስብ ምንድነው የምንላቸው? ሴት እንላቸዋለን ማለት ነው። ኖት ዌል ዲፋይንድ ኦብጀክትስ የሚባሉት የትኞቹ ናቸው? አሁን የጠቀስኳቸው ሁለት አይነት ኦብጀክቶች ዌል ዲፋይንድ ኦብጀክት ናቸው ነው ያልኩት እና ዌል ዲፋይንድ ያልሆኑት የትኞቹ ናቸው ስንል ለምሳሌ ኮሌክሽን ኦፍ ናይስ ፒፕል ብል ይሄ አሁን ሴት ሊሆን አይችልም ማትስ ላይ ማለት ነው። ምክንያቱም ናይስ የሚባለው እንዴት ነው ዴፊኒሽኑ በጣም አወዛጋቢ ነው ማለት ነው። ሰው ላይስማማ ይችላል። አንድ ሰው የሆነን ሰው ናይስ ካለ ሌላው ሰው ደግሞ እሱ ናይስ አይደለም ሊል ይችላል ማለት ነው። ስለዚህ ኮሌክሽን ኦፍ ናይስ ፒፕል የሚባለው ምሳሌ ሴት ሊሆን አይችልም ማትማቲክስ ላይ ማለት ነው። ሌላውን ብንወስድ ኮሌክሽን ኦፍ ቢዩቲፉል ገርልስ ብንል አሁን ይሄም ራሱ ሴት ሊሆን አይችልም። ምክንያቱም ለአንዱ ቢዩቲፉል የሆነች ለሌላው ምናልባት ቢዩቲፉል ላትሆን ትችላለች እና ቢዩቲ ክሊርሊ ዲፋይን ለማድረግ የሚያስቸግር ወርድ ነው ማለት ነው። አምቢጉየስ የሆነ ወርድ ነው። ምክንያቱም ምንድን ነው ስታንዳርድ የለውም ማለት ነው። እስካሁን ድረስ የሆነች ሴትን ቢዩቲፉል ለማለት ምንም የተቀመጠ ስታንዳርድ የለም ነው። ሴት ኦፍ ክሌቨር ስቱደንትስ ቢባልም ይሄም አሁን አምቢጉየስ ነው። ምክንያቱም ወርድ ክሌቨር ኢዝ አን አምቢጉየስ ወርድ ቢካዝ ዛት ወርድ ኢዝ ኖት ክሊርሊ ዲፋይንድ። ስለዚህ ሴት ኦፍ ክሌቨር ዘ ኮሌክሽን ኦፍ ክሌቨር ስቱደንትስ ዚስ ኢዝ ኖት ሴት ኢን ማትማቲክስ። ምክንያቱም ዜር ኢዝ ኖ ስታንዳርድ to classify some students as clever, others as not clever. So these cannot be set in mathematics ማለት ነው። ስለዚህ ይህን ካለ ከሴት ጋር የተገናኙ ተርሚኖሎጂዎችን አሁን ደግሞ ወደ ማየት እንገባለን እና ከሴት ጋር የተገናኙ ተርሚኖሎጂዎች ውስጥ አንዱ ኤሌመንት የሚባለው ነው ማለት ነው። ኤሌመንት ማለት በሴት ወይ በማትማቲክስ የሆነ ሴት አባል ማለት ነው። ለምሳሌ
ሴት ኦፍ ናቹራል ነምበርን ብንወስድ አሁን ለምሳሌ 1 2 3 እነዚህ ቁጥሮች ሴት ኦፍ ናቹራል ነምበር አባል ናቸው፣ ምክንያቱም በዛ ሴት ውስጥ ይገኛሉ ነው ማለት the set of natural numbers contains the elements 1 2 and 3 so ይሄ ሲሆን አንድ ኦብጀክት የተሰጠን ሴት ኤሌመንት ከሆነ ሜምበር ከሆነ ምንድን ነው የምንለው? ያ ኦብጀክት የዛ ሴት ኤሌመንት ነው የምንለው። እና ያንን ደግሞ ዲኖት ስናደርግ በግሪክ ሌተር በሆነው በኤፒሲሊዮን ዲኖት እናደርጋለን ማለት ነው። ያ ማለት ለምሳሌ ዋን ኢዝ ኤሌመንት ኦፍ the set of natural number n ነው የምንለው ማለት ነው። the same is true for 3 is element of the set of natural number n ነው የምንለው ማለት ነው። ሶ ያ ምንድን ነው ኤሌመንቶች ምን ማለታችን ነው፣ ምን እንደሆኑ ነው። እና ኤሌመንቶች ስንል የሆነ ሴት አባል ናቸው ማለት ነው። ኦብጀክቶች ሆነው የተሰጠን ሴት አባል ናቸው ነው። ለምሳሌ ዜሮን ብንወስድ ዜሮ ደግሞ አባል አይደለም የሚለውን ደግሞ ዲስክራይብ ለማድረግ ኖት አን ኤሌመንት ኦር ኤፒሲሊዮን ብለን ላይዋ ላይ ስላሽን እናስቀምጣለን ማለት ነው። ኤፒሲሊዮን ላይ በዛች ሌተር እንደዚህ ስላሽ እናደርጋታለን ማለት ያ ማለት የሆነ ኦብጀክት የተሰጠን ሴት አባል አለመሆኑን ለመግለጽ ነው። ሶ አባል ነው አባል አይደለም ምን ማለት እንደሆነ አየን ነው። ሶ ሴቶችን ደግሞ በካፒታል ሌተር ነው የምንገልጸው አብዛኛውን ጊዜ ማለት ነው። የሴቶችን ኤሌመንት ደግሞ ሌተሮች ስፔሻሊ ከሆኑ በስሞል ሌተር እንገልጻለን ማለት ነው። ሶ ይሄንን ስለ መንበሮች ኤሌመንት ምን እንደሆነ ኤሌመንት አንድ ኦብጀክት የሆነ ሴት ኤሌመንት ከሆነ እንዴት ያን ማቴማቲካሊ እንደምንገልጽ ካልሆነ ደግሞ እንዴት እንደምንገልጽ አየን ማለት ነው። ደግሞ ሴትን ስንገልጽ የሆነ ሴትን የዛ ሴትን ስም ጽፈን ኢኳል ሱ ብለን በብራኬት ውስጥ ኤሌመንቶቹን እናስቀምጣለን ማለት ነው። ኤሌመንቶቹ አንዱ ከሌላው የሚለያዩት በኮማ ነው ማለት ነው። ሶ ለምሳሌ the set of natural numberዎችን ስንገልጽ n is equal to ብለን ብራኬት በሁለቱም ሳይድ አስቀምጠን 1 2 3 እያልን እንገልጻለን ማለት ነው። ሶ የሴቶቹን ኤሌመንት ስንገልጻቸው ስንጽፋቸው እና አንዱን ከሌላው በኮማ እንለያቸዋለን ማለት ነው። ሶ ይሄን ካልን ስለ ኤሌመንቶች እና አሁን ደግሞ ስለ ሴት እንዲሁ ኤግዛምፕሎችን የተወሰኑትን እናያለን። እንዲሁ እዚህ ኤክሰርሳይዝ ላይ ለምሳሌ which of the following is well defined set ይላል እና ከዛ በኋላ justify your answer ይላል። a collection of all boys in your class yeah this is a set ምክንያቱም ቦይስ የሚባለው ነገር ክሊርሊ ዲፋይንድ የሆነ ኔም ነው ማለት ሶሪ አትሪቢዩት ኤንቲቲ ነው ማለት ነው። ቦይ ሲባል ሁሉም ሰው የሚስማመው ክሊር የሆነ ዲፊኒሽን አለ። ሶ there is no ambiguity about the word boy ቦይ ስንል ምንም ስለዛ ቃል ውስብስብ የሆነ ነገር የሚያከራክር ነገር የለም ማለት ነው። ሶ the set of all boys in a class is a well defined object, a collection of well defined objects, so it is a set of course. ሌላው ደግሞ the set of the collection of efficient doctors in Black Lion Hospital this is ambiguous. so efficient የሆኑ አይሆኑ እንዲሁ ምንም አንደኛ ኤፊሽንት ለማለት ስታንዳርዱም ክሊርሊ ዲፋይንድ የሆነ ስታንዳርድ የለም። ሶ ኤፊሽንት የሆኑ አይሆኑም አከራካሪ ሊሆን ይችላል። ሶ this is ambiguous. so this collection is an ambiguous.
So we can't say it set. So there shouldn't arise an ambiguity to say a given collection of objects a set. So for a collection of objects to be a set, there should be no ambiguity. So እዚህ ጋር ambiguity ይነሳል። ምክንያቱም efficient ስንል efficient ይሁን አይሁኑ አከራካሪ ነው። ይሄን ሴት ልንል አንችልም። ሌላው ደግሞ the collection of all natural numbers less than 100 of course this is a set. ናቹራል ነምበር ምን እንደሆነ በትክክል ዲፋይንድ የሆነ ስታንዳርድ ወይንም ሩል አለ ማለት ነው። ሶ በትክክሉ ዲፋይንድ የሆነ ስታንዳርድ እስካለ ድረስ there is no ambiguity about the existence of natural numbers less than 100. Yes, no one arises a question about the existence of natural numbers less than 100. So this is a set. So a set no collection of all natural numbers less than 100. This is a set. The collection of songs by artist ጥላሁን ገሰሰ. Yeah, this is also a set. ምክንያቱም የአርቲስት ጥላሁን ገሰሰ ዘፈኖች ስብስብ ምንድን ነው? ሴት ነው። ምክንያቱም የእሱ ዘፈን መሆኑን አለመሆኑን ማወቅ ይቻላል ማለት ነው። ምንም ጥያቄ አያስነሳም። ይሄም ሴት ነው። ይሄ ሴት ነው። ያንን ካልን ስለ ሴት፣ ስለ ኤሌመንት፣ ስለ ሴት ኤግዛምፕሎች የትኛው ኮሌክሽን ኦፍ ኦብጀክት ሴት ነው የትኛው አይደለም የሚለውን ይሄን ያክል ካል ወደ ሴት ዲስክሪፕሽን እንግባ። ሴት በተለያዩ መንገዶች ይገለጻሉ እና የመጀመሪያው ሜቴድ ምንድን ነው? ቨርባል ሜቴድ የሚባለው ነው ወይንም ስቴትመንት ፎርም የምንለው ነው እና ቨርባል ሜቴድ የሚባለው ኖርማል እንግሊዝኛ በመጠቀም የምንገልጽበት የሴት ዲስክሪፕሽን አይነት ነው ማለት ነው። እዚህ ጋር ቀጥታ ቨርባል ሲባል ያው ሊተራሊ ኖርማል እንግሊዝኛ መጠቀም ማለት ነው። the set of whole numbers greater than 1 and less than 20 ይሄን በቀጥታ እንግሊዝኛ ነው ማቴማቲካሊ ሲምቦሎችን ተጠቅመን ያው አልገለጽነውም። ይሄ ቨርባል ሜቴድ ነው። set of students in this mathematics class ይሄንንም ቀጥታ እንግሊዝኛን ተጠቅመን ነው የጻፍነው። ኦርዲነሪ እንግሊሽ ተጠቅመን ነው የጻፍን እና ይሄ ቨርባል ሜቴድ ኦፍ ዲስክራይቢንግ ሴት ነው ማለት ነው። እና ሌላው ሊስቲንግ ሜቴድ ነው እና ሊስቲንግ ሜቴድ የሚባለው ይሄ ሲምቦሎችን እንጠቀማለን በዚህ ሜቴድ እና ሁለት አይነት ናቸው። ሊስቲንግ ሜቴድ ኮምፕሊት ሊስቲንግ ሜቴድ ወይንም ሮስተር ሜቴድ የሚባለው እና ፓርሻል ሊስቲንግ ሜቴድ ነው። ኮምፕሊት ሊስቲንግ ሜቴድ ስንል ምን ማለት ነው? የአንድ ሴት ኤሌመንቶች ሁሉም ምን ይሆናሉ? ይጻፋሉ ማለት ነው። እያንዳንዱ ይዘረዘራል ማለት ነው። አንዱን እንኳን አናስቀርም። ኮምፕሊት ስንል ምንም የዘለልነው ወይ የተውነው ነገር የለም። ሁሉንም የሴት ኤሌመንቶች አንድ በአንድ እንጽፋቸዋለን ማለት ነው። ይሄ ሜቴድ ምን ይባላል? ኮምፕሊት ሊስቲንግ ሜቴድ ይባላል ማለት ነው። the set of even positive integers less than 7 ይሄን 2 4 6 ብለን በቃ አንዱም እዚህ የቀረ የለም። በቃ ኤግዛውስቲቭሊ ይሄን የሴቶችን ኤሌመንት ገልጸናል ማለት ነው። አንድም የቀረ የለም። ሁሉንም the set of all vowels in English alphabet ብንልም ኤ ኢ ኦ ኤ ኢ አይ ኦ ዩ ሁሉም ገልጸናቸዋል። አንድም እንኳን የቀረ የለም እና እያንዳንዱን የሴቶችን የሴት ኤሌመንት አንድ በአንድ ስንጽፍ ያንን ሴት ዲስክራይብ የምናደርግበትን መንገድ ምንድነው የምንለው? ኮምፕሊት ሊስቲንግ ሜቴድ ነው የምንል ማለት ነው። ያ
ዚስ ኢዝ አባውት ኮምፕሊት ሊስቲንግ ሜቴድ። ሌላው ምንድን ነው? ፓርሻል ሊስቲንግ ሜቴድ ነው። ይሄ ደግሞ ዶት እያደረግን አንዳንዱን የምንዘልበት ሁሉንም አንጽፋቸው ማለት ነው። ቢካዝ they are too many or they are infinite። so infinite ከሆኑ ለምሳሌ ሴት ኦፍ ናቹራል ነምበርስ ብንል we cannot write all elements of the set of natural numbers because they are infinite እና ጽፈን ልንጨርሳቸው አንችልም። በዛ ምክንያት ኤን ብለን 1 2 3 ብለን ዶት እያደረግን በመጨረሻ በብራኬት እንዘጋለን ማለት ነው። ይህንን ሜቴድ ምንድን ነው የምንለው? ፓርሻል ሊስቲንግ ወይንም እንዲሁ በጣም ከበዙ ለምሳሌ ሴት ኦፍ ሆል ነምበርስ ሌዛን 100 ብንል 0 1 2 3 እንደዚህ ዶት ብለን 99 ብለን እንዘጋለን ማለት ነው። ፓርሻል ሊስቲንግ ሜቴድ መቼ ነው የምንጠቀመው? when the number of the elements of a set are too many or infinite። ያኔ ፓርሻል ሊስቲንግ ሜቴድ እንጠቀማለን ማለት ነው። the set of natural numbers the set of all ይሄን አሁን የገለጽኩት ማለት ነው በዚህ ኤግዛምፕል የተገለጸው። ሌላው ደግሞ ሴት ቢውለር ሜቴድ ኦር ሜቶድ ኦፍ ዲፋይኒንግ ፕሮፐርቲ ማለት ነው። ኤክስ ሳች ዛት ኤክስ ሳቲስፋይስ ኤ ሰርቴን ፕሮፐርቲ ኦር ኮንዲሽን። አያችሁ እና የሆነ ፕሮፐርቲን እንዲሁ የሆነ እንትን እንወስዳለን፣ የሆነ ቫሪያብል እንወስዳለን። ቫሪያብል ወስደን ያ ቫሪያብል የሆነ ሰርቴን ኮንዲሽንን ያሟላልናል ብለን የምንገልጽበት ምንድን ነው የምንለው? ሴት ቢውለር ሜቴድ ኦር ሜቴድ ኦፍ ዲፋይኒንግ ፕሮፐርቲ። ፕሮፐርቲ ማለት ኮንዲሽን ማለት ነው። የሆነ ሴት ኤሌመንት የሆነ ፕሮፐርቲን የሚያሟላ አንድ የሚያደርጋቸው ነገር ከሆነ ያንን ሴት ስንገልጽ በቃ በፕሮፐርቲው ነው ማለት ነው። በፕሮፐርቲውን ስንገልጽ ያንን ምን ነው የምንለው? ሴት ቢውለር ሜቴድ እንላለን ወይም ሜቴድ ኦፍ ዲፋይኒንግ ፕሮፐርቲ ነው ማለት ነው። ለምሳሌ ኮንዲሽን ዛት ኤክስ ማለት ኤክስ ኤሌመንት ነው። ይሄኛው ደግሞ ይሄ ኤሌመንት ሳቲስፋይ የሚያደርገው ኮንዲሽን ነው ማለት ነው፣ ወይም ፕሮፐርቲ ነው ማለት ነው። ለምሳሌ ኤክስ ሳች ዛት ኤክስ 0 ሌዛን ኤክስ ሌዛን 5 ብንል ዚስ ኢዝ ፕሮፐርቲ። ያ ማለት ያው ባይ ዲፋልት ይሄ ኤክስ እንደ ምን ይወሰዳል? እንደ ሪል ነምበር ነው የሚወሰደው፣ ግን ስፔሲፋይ ማድረግ እንችላለን። ለምሳሌ ኤክስ ሳች ዛት ኤክስ ኢዝ ኤሌመንት ኦፍ ናቹራል ነምበር ኤን 0 ሌዛን ኤክስ ሌዛን 5 ብንል this is the method of set description, set builder method describing an element of a set using property or using certain condition, writing a variable, a single variable representing all elements of a set and alongside with a property that the elements of a set satisfies። ያ ምንድን ነው የሚባለው? ሴት ቢውለር ሜቴድ ኦር ሜቴድ ኦፍ ዲፋይኒንግ ፕሮፐርቲ እንላለን ማለት ነው። ኦፍኮርስ ይህን ያክል ካልን